ወንድሜ ዛሬ የሚነግርህ ምስጢር በጣም ጠቃሚ ምስጢር ነው። በኃላፊነት ተጠቀመው። ይሄ ምስጢር ለመሞት 3 ወር 2 ወር እንደዛ የቀራቸው ሰዎች በኖርክበት እድሜ ምን ይቆጭሃል? ምን ዞር ብለህ ስትመለከት ይጸጽትሃል? ተብሎ ሲጠየቁ የመለሱት መልስ ነው። ይህም በእነሱ ህይወት የቆጫቸው ነገር በአንተም ህይወት እንዳይደገም መጠንቀቅ አለብህ። እነዚህን ነገሮች በኃላፊነት ልትጠቀማቸው ይገባቸዋል። እያንዳንዷን ነገር አንተ ዛሬ ማድረግ ትችላለህ እድሜህ እያለ። ሌሎችን የጸጸተ አንተን ሊጸጽትህ አይገባም። ከሰው ህይወት መማር በጣም አስፈላጊና ወሳኝ ነገር ነው። እነዚህንም በቅደም ተከተል እናያቸዋለን። አንደኛው ኖርኩበት እድሜ ደስተኛ አልነበርኩም በማለት ገልጸዋል። ይሄ ነገር ይጸጽተኛል በማለት ማለትም ይህ ዓለም ዘላለም የምንኖርበት ዓለም አይደለም። ፈጣሪ የሰጠንን እድሜ ኖረን እናልፋለን። ስለዚህ እግዚአብሔር በሰጠን ህይወት በሰጠን ጊዜ ይህ ዓለም የሚያልፍ መሆኑን በዚህ ዓለም ዘላለም እንደማንኖር በማወቅ ደስተኛ መሆን አለብን። በተሰጠን እድሜ ደስተኛ ሆነን ማለፍ አለብን። ይህንን ብዙ ሰዎች ተናግረዋል። ምን ይጸጽትሃል ሲባሉ ደስተኛ አልነበርኩም በኖርኩበት እድሜ የሚለው ነገር ማለት ነው። ስለዚህ በየቀኑ ከእንቅልፍ እንደተነሳ በደስታ መነሳት፣ እግዚአብሔር ሆይ ጤና ሰጥተኸኛል፣ ሰላም አለኝ በማለት የጎደለህን ብቻ አትመልከት፣ ያለህን ተመልከት። ለአንተ ያለህ ለብዙ ሰዎች ግን የሌለ እግዚአብሔር ቤተሰብ ስላለኝ አመሰግናለሁ በማለት በምስጋና በደስታ መኖር አለብህ። ደስተኛ ልትሆን ምክንያት መፈለግ አይጠበቅብህም። በዚህ ዓለም ላይ ደስተኛ ካልሆንክ የሆነ ቀን ይጸጽትሃል። ይሄን ሁሉ እድሜ ስኖር የሚያልፍ መሆኑን እያወቅኩ ለምን ደስተኛ አልነበርኩም የምትልበት ቀን ይመጣል። ስለዚህ ዛሬህን ተጠቀም ደስተኛ ለመሆን። ሁለተኛው እነዚህ ሰዎች ሲጠየቁ የመለሱት መልስ እንዲህ የሚል ነው። ራሴን አልተንከባከብኩም የሚል ነገር ነው ያስቀመጡት። ይህም የሆነበት ምክንያት እዛ ጋር ለመሞት 3 ወይንም 4 ወር ራሱ እንዲቀር ያደረገኝ ራሴን በስርዓቱ ስላልተንከባከብኩ ነው በማለት ገልጸዋል። ማለትም ለራሴ ጊዜ አልሰጠውም፣ የእረፍት ጊዜ አልነበረኝም፣ ስራ ላይ ነኝ 24 ሰዓት የሚወጠረው፣ ስፖርት አልሰራም ነበር። በቃ ራሴ ጤናዬን አጠባበቅ ላይ ራሴን በደንብ አልጠበቅኩም የሚል የጸጸት ንግግራቸውን ተናግሮ ነበር። ይህም የሆነው ዛሬ 3 ወይም 4 ወር እንዲቀር ያደረገው እንዲሞቱ ራሱን ለጤናቸው ጊዜ አለመስጠት፣ ለራሳቸው ጊዜ አለመስጠት እንደሆነ ተናግሮ ነበር። አንተ ዛሬ ከነሱ ህይወት መማር ያለብህ ዛሬ ጊዜ ባለ ጊዜ ጤናህን በደንብ መጠበቅ እንዳለብህ፣ ስፖርት በመስራት ለራሴ ጊዜ በመስጠት ራስህን በመንከባከብ ከነሱ ህይወት መማር ይጠበቅብናል። ሶስተኛው እነዚህ ሰዎች ሲጠየቁ ጸጽቶኛል ወይንም ይሄንን ባደርገው ኖሮ ብሎ የተናገሩት ነገር የኖርኩት በቅምና በጥላቻ ነው የሚለው ሐሳብ ነው። እድሜ ዘመኔን በሙሉ የሆነን ሰው ለመበቀል የሆነ ነገር በቃ በቅም እሱ እኔን እንዲያርጎኛል እኔም ማድረግ አለብኝ በጥላቻ ለሰዎችን በመጥላት ነው የኖርኩት። ይሄ ጸጽቶኛል። ይሄ ዓለም የሚያልፍ እስከሆነ ድረስ በዚህ ነገር መኖር አልነበረብኝም፣ በቅም መኖር አልነበረብኝም። ዛሬ ወይንም ነገ ትቼ ስለሚሄድ ይህን ዓለም በዚህ አይነት መንገድ መኖር አልነበረብኝም ብል በራሳቸው ያዝናሉ። በጣም የምጠላቸው ሰዎች ነበሩ። እሱ እንደዚህ በሆነ የምላቸው ሰዎች ነበሩ። በቃ ህይወቴን ሙሉ በቅም ነው በጥላቻ ነው የኖርኩት። ይህን ለምን አደረግ፣ ይሄ ለሚያልፍ ዓለም ይህን ለምን አደረግኩ ብለው ራሳቸውን ይጠይቃሉ። ስለዚህ ዛሬ አንተ እድሜ ሳለ ዛሬ አንተ በቃ ጊዜ ሳለ የምትኖርበት እድሜ እስካለ ድረስ ያለ ቅም ኖር። በቃ ቅም ሳትይዝ ሰውን እየወደድክ ሁሉንም እየወደድክ በፍቅር መኖር አለብህ። ከነሱ ህይወት መማር አለብህ። ቅም ምንም ጥቅም የለውም፣ ራስህን ይጎዳል። ስለዚህ ከሁሉም ሰው ጋር ቢቻል ከሁሉም ሰው ጋር በሰላም ኖር፣ በሰላም። ይሄ ከነሱ ህይወት ምንማረው የሚገባ ፖይንት ነው ማለት ነው። አራተኛው ፖይንት ለቤተሰቦቼ ጊዜ አልሰጠውም የሚል ጸጸት ነበረ። እነዚህ ሰዎች ከ24 ሰዓት ስራ ላይ ተወጥረው የሆነ
የሆነ ጊዜ አርፋለሁ፣ በቃ የሆነ ጊዜ ከቤተሰቦቼ ጋር አሳልፋለሁ በማለት በቃ እድሜ ዘመናቸውን በስራ ተወጥሮ ያለፉ ሰዎች ናቸው። እነዚህ ሰዎች የሚጸጽታቸው ነገር ለቤተሰቦቼ ጊዜ አልሰጠውም፣ ከቤተሰቦቼ ጋር አልሆንኩም፣ ልጆቼ ራሱ ሳላውቅ ነው ያደጉት፣ እኔ በስራ ተጠምጄ ፍቅር አልሰጠዋቸውም፣ ለልጆቼ ፍቅር አላሳየሁም የሚል ጸጸት ውስጥ ገብተዋል። እዚህን ጊዜ እንደምናየው እያንዳንዳችን ስማርትፎን አለን። ይህም ስልክ ከቤተሰቦቻችን ጋር ጊዜ እንዳናሳልፍ የሚያደርገን ዋና ወጥመዳችን ነው። ስለዚህ ከቤተሰብ ጋር ጊዜ የምታሳልፍበትን ጊዜ መያዝ አለብህ፣ ማስቀመጥ አለብህ። ቲክቶክ ላይ እንደምትቀመጥ ሁላ ቲክቶክ እያየ እያሳለፍክ እንደምትቀመጥ ሁላ ከቤተሰቦች ጋር ማውራት፣ ከእናትህ ከአባትህ ጋር ማሳለፍ ልመድ። ይሄ ነገር ብዙ ሰዎችን ብዙ ስኬታማ ሰዎችን የሚቆጫቸው ነገር ነው። ለብር ብዬ ከቤተሰቦቼ ጋር ጊዜ አላሳለፍኩም ነበር፣ በቂ ፍቅር ለልጆቼ አላሳየውም ነበር የሚለው ጸጸት ውስጥ ብዙ ሰዎች ይገባሉ። ስለዚህ አንተም ከነሱ ህይወት መማር አለብን። አምስተኛው ፖይንት ደግሞ ህልሜን አልኖርኩም የሚል ሀሳብ ነው። ይህ ሀሳብ ህልሜን አልኖርኩም፣ ለአንድ ካምፓኒ 20 ዓመት ነው የሰራሁት፣ ለሆነ ካምፓኒ ለነሱ አላማ ማለት ነው። ህልሜን አልኖርኩም፣ ህልሜ ይህ ነበረ፣ ይህን ያስቀመጥኩትን አልኖርኩም፣ ለሰው እየሰራው እንደ ባሪያ ኖሬያለሁ። ስለዚህ ይሄ ነገር ይቆጨኛል ብለው የተናገሩት ንግግር አለ። ዛሬ አንተ ከዛ ነገር በስርዓቱ መማር አለብህ። ሌላውና የመጨረሻኛው 6ኛው ፖይንት ፍቅሬን ለሰዎች አልገለጽኩም የሚል ነው። እዚህ ዓለም ላይ መረዳት ያለብኝ ነገር ነፍሴ ከስጋ ከተለየች ከዚህ በኋላ ትረሳለህ። የሆነ ታሪክ ሊቀመጥ ይችላል። ተጽዕኖ ፈጥረ ከሆነ የአንተ ታሪክ ሊቀመጥ ይችላል። ነገር ግን ሰው አንተን እያሰበ አይኖርም። እንደየባህሉ ትቀበራለህ። ከዛ በኋላ ቤተሰቦች የሆነ ጊዜ ያዝናሉ፣ ከዛ እየተዋሉ የራሳቸውን ህይወት ይጀምራል። ሁሉም ማህበረሰብ የራሱን ህይወት ይጀምራል። ስለዚህ አንተ ዛሬ ላይ እየወደድክ የሆነ በቃ የምትወደው ሰው ካለ ፍቅርን መግለጽ አለብህ ማለት ነው። ብዙ ሰዎች ለሱ ፍቅርን አልገለጽኩም፣ እንደሚወደው አልገለጽኩም፣ ለሷ እንደዚህ እያሉ ይቆጫሉ። ስለዚህ አንተ የሚታልፍ የዓለም የሚያልፍ መሆኑን አውቀ በቃ የምትወዳቸውን ሰዎች በፍቅር ንገራቸው። በቃ እንደ እወድሃለሁ እወድሻለሁ በማለት የምትወደውን ሰው መግለጽ አለብህ። እነዚህ እስካሁን ያየናቸው ነገሮች ብዙ ሰዎች ዋጋ ከፍለው በዚህ ዓለም ኖረው ስኬታማ ከሆኑ በኋላ የቆጫቸው የጸጸታቸው ነገሮች ናቸው። ስለዚህ አንተም እንዳይጸጽትህ ከነሱ ህይወት መማር አለብህ። ሌላው ደግሞ በዚህ ዩቲዩብ ቻናል እንደዚህ አይነት ሀሳቦችን እኔ ራሴ ከህይወቴ ከምሁራን ህይወት እንደዚሁም ከፖድካስቶች የሰማሁትን የጠቀመኝን ለህይወቴ ካነበብኳቸው ከመጽሐፍቶች እንደዚህ አይነት ኮንቴንቶችን ስለሚያቀርብ ሰብስክራይብ በማድረግ ላይክ በማድረግ እንድታበረታቱኝ እጠይቃቸዋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ በሰላም ቆዩልኝ። አመሰግናለሁ።